armed forces conducted an extraordinary military operation in the capital of Venezuela. Donald Trump's capture of Venezuelan President Maduro. MS Now's Maya Eklund. Segundo punto de trabajo. Peace, peace, peace. Walk to face the wrath of American justice for Nicolas Maduro and his wife's. ዓለም በሰላም ተኝታ የምትነቃበት ቅጽበት በአንድ ሀገር ዕጣ ፈንታ ላይ የሚወስኑ ኦፕሬሽኖች በሺዎች ኪሎ ሜትር ርቆ በሚገኝ ቢሮ ውስጥ ይጸድቃሉ። ጥር 2026 በቬንዙዌላ መዲና ካራክስ የታየው ትዕይንት ለብዙዎች ድንገተኛ ነበር። ነገር ግን ለዋሽንግተን ወታደራዊ ስትራቴጂስቶች የኦፕሬሽን ለወራት ምናልባትም ለዓመታት ሲጠበቅ የነበረ ውጤት ነበር። እንዴት ነው እንደ አሜሪካ ያሉ ሀያላን ሀገራት ከአንድ ሀገር ድንበር ሳይገቡ ጦርነት ሳይውጁ በአንድ ሌሊት የመንግስትን መዋቅር የሚያናጉት? ይህ ድንገተኛ ወታደራዊ ጥቃት ብቻ አይደለም። ይህ የረቀቀ ስለላ፣ የሳይበር ጥቃትና የስለንቦና ጦርነትም ጭምር ያቀፈ ነው። ዛሬ ከመጋረጃው በስተጀርባ እንመለከታለን። የአሜሪካ ልዩ ኦፕሬሽን ወይም ደግሞ ስፔሻል ኦፕሬሽንስ እንዴት እንደሚታቀዱ፣ እንዴት እንደሚፈጸሙ፣ ለምን ቬንዙዌላ የዚህ ጥቃት ሰለባ እንደሆነች እውነቱን እንፈትሻለን። ማንኛውም ጥይት ሳይተኮስ በፊት ኦፕሬሽኑ የሚጀምረው በኮምፒውተር ስክሪኖች ላይ ነው። አሜሪካ በሌሎች ሀገራት ላይ የምትወስደው እርምጃ በሶስት ዋና ዋና መክቦች ውስጥ የሚያልፉ ናቸው። የመጀመሪያው ደረጃ በኢንተለጀንስ ወይም ደግሞ በመረጃ ሰብሳቢ አካላት ውስጥ የሚያልፈው የመጀመሪያውን ስፍራ ይዛል። የሲአይኤ እንደዚሁም የብሔራዊ ደህንነት ኤጀንሲ ሳተላይቶች የቬንዙዌላ ፕሬዝዳንት ቤተ መንግስት ብቻ ሳይሆን የጦር አዛዦቹን የግል ስልኮች ንግግር ሳይቀር በየሰከንዱ ይሰልላሉ። የሀገሪቱን ኤሌክትሪክ መስመር የት ጋር እንደሚቋረጥ፣ የኢንተርኔት አውታሮቹ እንዴት እንደሚሰሩ እንደሚዘረጉና በጦር ኃይሎች ውስጥ ለገንዘብ ሲሉ ራሳቸውን የሚያስገዙ መኮንኖችን ጭምር ማንነታቸውን ሲያጠኑ ይቆያሉ። ኦፕሬሽኑ ከመፈጸሙ ከሳምንታት በፊት የሳይበር ጦርነት ይጀመራል። የቬንዙዌላ መገናኛ ዘዴዎች እንዲቆራረጡ ይደረጋል። የህዝብ መረጃ እንዳያገኝ፣ ወታደሩም ከአዛዦቹ ጋር እንዳይገናኝ ብዙ አይነት መሰናክሎች ይፈጥራሉ። ይህ ዲጂታል ማነቆ ወይም ደግሞ ዲጂታል ቾክሄልድ ይባላል። ሀገርን ሳያጠፉ ማሽመድመድ ይባላል። አሜሪካ ይህንን ስልት በኢራን እንደዚሁም ደግሞ በሊቢያ እንደዚሁም በአሁኑ ሰዓት በቬንዙዌላ በከፍተኛ ጥናትና ሁኔታ ላይ ኦፕሬሽን ላይ ያዋለችው ትልቋ ሲስተም እንደሆነ መገመትና ማወቅ አይከብድም። የተመለከትናቸው ነገሮች ከተጠናቀቁ በኋላ መረጃ ተሰብስበዋል። ሀገራቱ በሳይበር ጥቃት ተዳክማለች። አሁን ተራው የልዩ ኃይሉ ወይም ደግሞ የስፔሻል ፎርሱ ነው። እነዚህ ወታደሮች ተራው ተዋጊ ወታደሮች አይደሉም። እነሱ ጥላዎች ናቸው። በሌሊት በራዳር በማይታዩ ሄሊኮፕተሮች ተጭነው ኢላማቸውን ለመምታት ጉዞ ይጀምራሉ። በቬንዙዌላ የተካሄደው አይነት ኦፕሬሽን ቀዶ ጥገናዊ ጥቃት ወይም ደግሞ ሰርጂካል ስትራይክ በመባል ይታወቃል። ዓላማው ሀገሪቱን በሙሉ መውረር ሳይሆን ወሳኝ የሆኑ የመንግስት አካላትን መያዝ ወይም ደግሞ ማስወገድን ይመለከታል። ነገር ግን አሜሪካ ይህንን የምታደርገው ለብቻው አይደለም። ፕሮክሲ ወይም ደግሞ ተላላኪ ኃይሎች ተብለው የሚታወቁ አካላት አሉ። በሀገር ውስጥ ያሉ ተቃዋሚዎችና ቅሬታ ያላቸው ወታደራዊ መኮንኖችን በማሰልጠን ጥቃቱ የሀገር ውስጥ አመጽ እንዲመስል ለማድረግ ትሞክራለች። ጥያቄው ግን እዚህ ጋር ነው ያለው። አሜሪካ ይህንን ሁሉ ሀብት እንደዚሁም ኃይል የምታወጣው ለምንድን ነው? ለዲሞክራሲ ወይስ ከቬንዙዌላ ለመሬት ስር ለተቀበረው ጥቁር ወርቅ ወይም ዘይት? በሚቀጥሉ ክፍሎቻችን የቬንዙዌላ የነዳጅ ክምችትና የአሜሪካን ስልታዊ ፍላጎት በጥልቀት የምንመለከትባቸው ክፍሎች ናቸው። በቬንዙዌላ ጉዳይ ጣልቃ የምትገባው እውን ስለ ዲሞክራሲዋ ተጨንቃ ነው ወይንስ ከጀርባ ሌላ ትልቅ ምክንያት አላት? ቬንዙዌላ በዓለም ላይ ትልቁ የነዳጅ ክምችት ያላት ሀገር እንደሆነች ይነገራል። ከአረብ ሀገራት በላይ የነዳጅ ክምችት ያላት ሀገር ለዋሽንግተን የኢኮኖሚ ስጋት ሆናለች። ነገር ግን የነዳጅ ሽያጭ ብቻ አይደለም፣ የዶላር የበላይነትም በውስጡ ያለ። አሜሪካ ዓለምን የምትቆጣጠረው በወታደራዊ ኃይሏ ብቻ ሳይሆን በገንዘቧም ጭምር እንደሆነ ይታወቃል። ቬንዙዌላ ነዳጇን በዶላር ሳይሆን በሌላ ገንዘብ ለመሸጥ ስታስብ የአሜሪካን ኢኮኖሚ ህልውና እንደነካች ማወቅ አለባቸው። ይህንን ፔትሮ ዶላር ሲሉ ይጠሩታል። አንድ ሀገር ዶላርን ካልተቀበለች በአሜሪካ ወታደራዊ ኦፕሬሽን ለማድረግ ምክንያት እንደዋነኛ ይሆናል ተብሎም ይነገራል። አሜሪካ ምንጊዜም የምትወስደው ወታደራዊ ኦፕሬሽን የመጨረሻ እርምጃ ነው። ከሱ በፊት የኢኮኖሚ ማዕቀፍ ወይም ደግሞ ሳንክሽንስ በመባል የሚታወቀውን ነገር ከሚሳኤል በላይ እንደ ጦር መሳሪያም ስትጠቀምበት ቆይታለች። በሩሲያ፣ በቻይና፣ በሌሎችም አባል ሀገራት ላይ
አሜሪካ የቬንዙዌላ ባንኮች ስታገድ ሀገራቱ መድኃኒትና ሌሎችም ምግብ ነክ ነገሮች እርዳታ እንዲያገኙ ስታግድ ከጥይት በላይ ህዝቡን ስታስርብ ቆይታ ነበረ። ዓላማው ግልጽ ነው። ህዝቡ በረሃብ ተገፍቶ በመንግስት ላይ እንዲያምጽ ማድረግ ነበር ዓላማዋ። ይህ የስነ ልቦና ጦርነት ወይም ደግሞ ሳይኮሎጂካል ዋርፌር በመባል ይጠራል። አሜሪካ የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን እንደ አምባገነን ስትስል፣ በሌላ በኩል ደግሞ የራሷን ደጋፊዎች በገንዘብና በዲፕሎማሲ ስታጨናንቅ ቆይታለች። በቬንዙዌላ ሰማይ ላይ ሄሊኮፕተሮች ሲታዩ የተዳከመው መንግስት ለመጨረስ የመጡ የመጨረሻ ጦር መሳሪያዎች ናቸው እንጂ የመጀመሪያ እንዳልሆኑ ማወቅ አለባችሁ። ዛሬ ቬንዙዌላ ናት፣ ትላንት ሊቢያ፣ ኢራቅ እንደዚሁም ሶሪያ እንደነበሩ ይነገራል። ነገር ግን ነገ ማን እንደሚሆን አይታወቅም። አሜሪካ በቬንዙዌላ የወሰደችው ኦፕሬሽን ለዓለም ሀገራት ትልቅ መልእክትን አስተላልፏል። የአሜሪካ ፍላጎት የማይከተል ማንኛውም መንግስት ተመሳሳይ እጣ ፈንታ ሊገጥመው እንደሚችል ማሳያም ጭምር ነው። የዓለም አቀፉ ሕግጋትና የተባበሩት መንግስታት ሉዓላዊነትን እንደሚጠብቁ ይናገራሉ። ነገር ግን በተግባር የምናየው ሀያላን ሀገራት ፍላጎት በሕግ ላይ የበላይነት እንዳለው እንደሆነ ለመመልከት ችለናል። ቬንዙዌላ አሁን በትግል ላይ ናት። የአሜሪካ ኦፕሬሽን የሀገሪቱን ታሪክ ቢቀይርም የህዝቡን የመብት ጥያቄ ግን እስከ መጨረሻው ሊዘጋው እንደሚችል ይነገራል። የሀያላኑ እጅ በሁሉም ቦታ ሰፊና ረጅም ነው። ጥያቄው ግን ዓለም ወደ ፍትሃዊ ስርዓት እያመራች ነው ወይስ ወደ አዲስ የግዛት ዘመን? እውነቱን ሰምታችሁት አልፋችኋል።